በጌቴሴማኒ ስትጸልይ 3 ጊዜ ምን አስበ ነበር የሞላህ ትካዜ? እንዳትገደል ነው የሞት ሽረት ትግል ከብዶህ ይሁን እንዴ? ሕይወት ሰጪው አንተ ሕይወትን መቀበል ወይስ እሱ አይደለም? ያ ንጹሕ ማንነት ያ ቅዱስ ሰውነት በማንም በምንም እድፈት የሌለበት ሚወጣው ካንደበት ሲሰጡ ምርቃት ካንተ ጋር ሲስተያይ ምን ነጣ በረዶ ይህ ነጩ ወተት? ከቅዱሱ ሥጋ ኃጢአትን ማሳደር የኔን የአሁኑን እድፈት በማማተር ያ ታይቶ ይሁን ስትጸልይ 3 ጊዜ ምን አስበ ነበር የሞላህ ትካዜ? የልብህን አውራኝ ካልከኝ ባንዴ ብዙ ቅኔ ያለ ያልተተረተረ በድነት መንገዴ። ተገፍተህ ስትወጣ የራስን ሰገነት በሠራኸው ፍጡር ባበጀው አቀበት ጎልጎታስ ምን አለ ፈጣሪውን ቃኝቶ ቃል ያጸናውን ጌታን ሰቀቀን አድምጦ። ምላስ ተጣብቆ ጎሮሮም ከነካ የውሃ ጥማት መራራን ካጠጣ። ኤሎሂ ኤሎሂ ላማ ሰበቅታኒ የሚረዳኝ የለም ከእኔ አትራቅ እያልክ እያወራህ በጭንቀት ስትማቅቅ አይተወኝም ያልከው አባት ጥሎ ሄደ። እሱን ስታስበው ልብህ እንዴት ራደ? የዓለሙ ንጉሥ የፍጥረቱ ጌታ ይሄን ያህልማ ደዌህ ከበረታ በ3 ሰዓታቱ የጨለምት ጊዜያቱ እንዴትስ ነበረ የቁጣው ንዳዱ? ከአዳም ጀምሮ ለሚመጣው በደል እቀጣለሁ ብሎ ቅጣትን መቀበል ካወራ ሰው ንቆ የአንተን አርምሞ ታላቅ የመዳን በር በአንተ ታልሞ ምን ያህሉ መውደድ ነው ምን ያህሉ ማፍቀር በምትኩ ቆስሎ ሞቶ እኛን በሕይወት ማኖር። ጻድቅ ሆነን እንድንታይ ከፊቱ መንበር ልጁን አስነሳልን ከፍቶ መቃብር። የእውነተኛ ድንኳን የመቅደስ አገልጋይ መካከለኛችን አብ ወደ እኛ ሲያይ እንደ መልከ ጸዲቅ ፍጹሙ ሹማችን መሃል የሰፈረ ሊቀ ካህናችን ያኔ በጎልጎታ አንዴ ፈሶ ደሙ ያድነናል ዛሬም አያልቅም ቀለሙ።